ልጅ ነው እኛ የመጣ ነው። ኦኬ ከልጅ ነው ከሰጭን ችኩል ባላል የዚህ ሰፈሩ ኃላፊ ነው። ያማ ፖለቲካ ታግዘ በዛሬው ጉዳያችን ከማለፋችን በፊት ለቻናሌ አዲስ ለሆናችሁ እንኳን በሰላም መጣችሁ ላለው አረፍ በሉ ሰብስክራይብ በማድረግና የዶላር ምልክት በመጫን መከታተል ትችላላችሁ። አረዚ ነኝ አረዳ እንዴ ሰላም ነው እንዴት ነው ምን እያረክ ነው ደግሞ ምን እያረክ ነው በጂ ድሮ ይሄን ሴት ነው ማርዛፍ እንትን ያስከው ይሄን ሴት ላይ እንደዚህ ነበር ያረኩት አይ ድሮ አሁን እንጂ ገስገጭ ነው ድሮ ብር በትናለው እያልክ ነው ማለት እና በትን ነበርኩ እኔ እንኳን ተጓይ አንተ አባት እኮ አስር አድርገህ ገርፈዋለሁ እንገረስለኝ ስላንተ ታሪክ ሲነግሩኝ ጥጃ ሰርቆ ምን ሰርቆ ነው በቃ በጣም ልጅ ደምት ጥጃውን ሰርቆት ያስኩ በኋላ ግን ተያዝኩት ሰርቋትና ጥጥፍና የኔ እኮ ተለየም ሰርቀት ለከት ታይቻለሁ ከሰሳቢ መተያዝ ከዛ በኋላ ታሰርኩኝ ተፈተው ማንም እንኳን ጠይቀኝ ግን ተጸጸትኩ በኋላ ጥጃ ከመሰርቅ ለምን ትልቅ ሲነሰርቅ ይሆናል ያው ነው አግርፎ የተመታሁት ብት ለምን እንደዚህ ብለህ አውራ አንተ ከብት እስከዚህ ይሄንን ታሪክ አለኝ እያለ ያወራል። ሰላም ነው አባት ሰላም ነው እዚህ አካባቢ ነዋሪ ነህ እንዴ? አዎ እኔ እዚህ ነኝ። እዚህ አካባቢ ነዋሪ ሰዎችን አንዳንድ ሰዎችን እየረዳን ነበር ከኤንጂኦ ነው እኛ የመጣ ነው። ኦኬ ከኤንጂኦ ነው ከሰጭን ችኩል ባላል የዚህ ሰፈሩ ኃላፊ ነው። ያማ ፖለቲካ ታግዘና ብዙ ረዳና ምንም ፈልጋችሁ ነው እንትን አካላቸው በአካል ደካሞችን አይናቸው ስውራኖች ምናምን እያገዝን ይረዳን ከኤንጂኦ ነው እኛ የመጣ ነው። ከኤንጂኦ ነው እና አሁን በአንዳንድ ቁሳቁሶችም በልብስ በገንዘብ የሚያማቸው ነው በገንዘብም ይረዳን ነው እና አይና የሆነ ሴትዮ አለች የታመመኝ ለጠቁማት ጠቁመን ነው ምን እያረጉ ነው ገባኩ አይኔ እኮ ብዙ ማያይም እኔ በሰዓቱ አስጎብኝ ነበርኩ ያን ያስጎብኝ ነበርኩ እኔ በሰዓቱ በጣም ብዙ ሰው ይወደኛል ብዙ ሰው ነው የሚያፈቅረኝ ደግሞ ብታይ እንግሊዘኛ በቃ ናይሉኛል ቻይናው ፈረንሳይኛው ናይላል እንግሊዘኛው ፕሮናንሴሽን እሱም ራሱ በጣም ጎበዝ ነበርኩ በጣም እችላለሁ ያሄድኩበት ሀገር የለም ከኬንያ ተነሳው እናንተ ከኬንያ ተነሳው ጀርመን ሄድኩ ከጀርመን ደግሞ አፍጋኒስታን ገባን ከአፍጋኒስታን ደግሞ የት እንሄዳለን በሊቢያ ሳሃራ በረሃ ብለን በዚህኛው አቋረጥና በዚህኛው ደግሞ ሄድን የዓለም ካርታ ታሪክ እንተሰራው የዓለም ካርታ የት ነው የተሰራው እንዴ የዓለም ካርታ የት ነው የተሰራው የዓለም ካርታማ እና ለሚቱ ቤት ዳቦ በእንጀራ እየበላሁ አይደል የሳልኩት ፊት ሲሰጣችሁ እንትን አትበሉ እኔ የድሮውን ትዝታዬን ነው እንጂ ያጫወኳችሁ ወግደት ነቀላ እንግዲህ እኔ መሰለኝ አንተ ሰላም ነው አባት ሰላም ነው እዚህ አካባቢ ነዋሪ ነህ እንዴ? አዎ እኔ እዚህ ነኝ። እዚህ አካባቢ ነዋሪ ሰዎችን አንዳንድ ሰዎችን እየረዳን ነበር ከኤንጂኦ ነው እኛ የመጣ ነው። ኦኬ ከኤንጂኦ ነው ከሰጭን ችኩል ባላል የዚህ ሰፈሩ ኃላፊ ነው። ያማ ፖለቲካ ታግዘና ብዙ ረዳና ምንም ፈልጋችሁ ነው እንትን አካላቸው በአካል ደካሞችን አይናቸው ስውራኖች ምናምን እያገዝን ይረዳን ከኤንጂኦ ነው እኛ የመጣ ነው። ከኤንጂኦ ነው እና አሁን በአንዳንድ ቁሳቁሶችም በልብስ በገንዘብ የሚያማቸው ነው በገንዘብም ይረዳን ነው እና አይና የሆነ ሴትዮ አለች የታመመኝ ለጠቁማት ጠቁመን ነው ምን እያረጉ ነው ገባኩ አይኔ እኮ ብዙ ማያይም ና መገዛ ከሆነ ይሄንን ድንጋይ ግዛ ምን ማገዛ ከሆነ በቃ ያዘው እንዴ ልታልፍ ነው ከዚህ ወደዛ ልትሄድ ነው እንዴ ሶኖት ባለቤቱ ባለቤቱ እኔ ነኝ ና ወደ እንዴት ነው እንዴት ነው እንግዲህ እንደምታየው ይሄ ቦታው ብዙ ሰዎች ባለሀብቶች እየመጡ ይገዙታል ያው እኔ ወርቅ ይወጣበታል የተባለ ቦታ ነው ሶሪ ይወጣበታል እውነቴን እኮ እና ዋጋውን ሰምተዋል አይደለ ዋጋውን ሰምተዋል ስንት ነው አሁን በርሻ መሬት ነው የምገዛው በጣም ብዙ ኢንቨስት ማድረግ አለብኝ እሺ ይላል እንዴ እሺ ስንት ነው የምትገዛው እሺ ስንት ነው የምትገዛው 100,000 ብር ነው የምገዛው ተሽከች 100,000 ብር 100,000 አይሆን 100,000 ብር እንዴት 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም ከሽትክ መሽት ከሆነ መሳደብ እኮ እና ታረማ የምትገዛ ከሆነ ግዛ ማገዛ ከሆነ ሄድከት አልገዛም ወግት ለازم ይበል ወደዛ ደሞ ሰማኝ
አይ በቃ አያዋጣኝም ነው ያልኩት። ታዲያ ባያዋጣኝ ንብረቴ እኮ ነው ለለቃቅም አለ ከፈልክ ምንድነው የምትለው አንተ ሰውዬ? አያዋጣም ይሄ ማለት በዚህ ዋጋ ይሸጥ። አያዋጣት ነው። እኔ ስንት ሀገር አቋርጬ ነው የመጣው። ታዲያ ሂዳ ታዲያ ምን አባከ እንትን አይ ቆይ እሺ ምን ሰላም ዛሬ እንዴት ናችሁ? የኔ ባል ይለያል ስል ከሌሎቹ በምክንያት ነው ገባችሁ አይደል? ባል እውነት ነው እንዴ? ሞደው ምግብ ምንድነው? ሞደው ምግብ ያንቺ እንትን ነው እንዴ? እናት ምን አያቆም ብለሽ ነው የምትጠይቂኝ? አታቆም ለማለት ሳይሆን ለነሱ ነግራቸው ነው። ኦኬ እንትን ነው ፍርፍር ነው። ያንቺ እኮ ፍርፍር ነው የምወደው እኔ። ቋንጣ ፍርፍር አይሻልም? ጥብስ ፍርፍር እኔ ከነጭራሹ ፍርፍር እወዳለሁ። ቋንጣ ፍርፍር አትወጪ? ትወጃለሽ እኮ እና አረስተሽ እኮ አትርሺ። ትወርጃለሽ እኮ። እሺ አንበርሰሪያችሁ መች ነው? አንበርሰሪያችንማ እኮ ታህሳስ 22 አይደል? ታህሳስ 22 ነው የኛ አንበርሰሪ አይደል? ታህሳስ ነው። አረ ነው እናት አይደለም። ታህሳስ 22 አይደል? ህዳር 2 ላናድሽ ብዬ እኮ ነው። ላንቺ ላናድሽ የኔ ባል ይለያል ስላችሁ በምክንያት ነው። አያችሁ ምንም ነገር አያውቁም።